ሰሙነ ሕማማትና የግዝረት በዓላት እንግዲህ እንደሚታወቀው ይህ ሳምንት ሰሙነ ሕማማት የሕማማት ሳምንት የመጨረሻው ሳምንት እያለች ቤተክርስቲያናችን በተለያየ መንገድ ትጠራዋለች። በሰሙነ ሕማማት ከሚጠየቁ ጥያቄዎች አንዱ የግዝረት በዓላት በሰሙነ ሕማማት ውስጥ ቢውሉ ይሰገዳሉ ወይስ አይሰገድም? በዓሉ እንዴት ይከበራል? የሚሉ በበርካታ ሰዎች ዘንድ የሚጠየቅ ጥያቄ ነው። በመጀመሪያ በቅድሚያ ሕማማት የሚለውን ጥቂት መግቢያ ለማየት ሞክር። ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ወደ ኢየሩሳሌም ከገባ ጊዜ ጀምሮ ያሳለፈውና ከትንሣኤው በፊት ያለውን አንድ ሳምንት እንግዲህ ክርስቶሳዊት ቤተ ክርስቲያን የመጨረሻው ሳምንት፣ በሌላ አጠራር ደግሞ ሰሙነ ሕማማት የሕማማት ሳምንት ማለት ልዩ ስም ሰጥታ በታላቅ ድምቀት በጾም በጸሎት በስግደት የምታከብረው ትልቅ በዓል ነው። ሰሙነ ሕማማት እንግዲህ በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ ላይ የሞት ምክር የተመከረበት እና በብዙ መከራና ሕማማት ለሰው ልጆች የሞተበት ስለሆነና የሰው ልጆችን ሕይወት በሞቱ የቀየረበት በመሆኑ የጌታዋን ሕማም አድርጋ የሕማማት ሳምንት እያለች ቤተክርስቲያናችን ታስተምራለች። በቃለ ማኅዘን በሚያሳዝን ዜማ ስታዜም ትሰነብታለች። ስለዚህም ሰሙነ ሕማማት የሚለው ስያሜ ጌታችን የተቀበለውን ጽዋዕተ መከራውን ለማዘከር የተሰጠ ስያሜ ነው ማለት ነው። ይህ ዕለት እንግዲህ ከሆሳዕና ሰርክ እስከ ትንሣኤ ሌሊት ያለውን ጊዜ ወይም ቀናት የሚያመለክት ሕማማት የሚለው ቃል ብዛትን የሚያመለክት ሲሆን ሐመመ ከሚለው የግዕዝ ግስ የተገኘ ነው ማለት ነው። ሕማም ሲባል እንግዲህ ከሰው ልጆች ሕማም ልዩ ነው። ወይም ሕማም ሲባል ለሰው ልጅ ለሥጋው የሚሰማውን የራስ ምታት፣ የሆድ ቁርጠት፣ የእጅና የእግር ቁርጠት ሳይሆን ጌታችንና አምላካችን መድኃኒታችን ክርስቶስ የሰውን ዘር ሁሉ ከዲያብሎስ ባርነት ነፃ ለማውጣት ጌታችንና አምላካችን መድኃኒታችን ኢየሱስ በፈቃዱ ወዶ የተቀበላቸውን ጽዋዕተ መከራዎችን፣ እንግልቱን፣ ድብደባውን ስለኛ ስለ ሰው ልጆች ብሎ መውደቅ መነሳቱን፣ ስለኛ ብሎ የሸዋ አክሊል መድፋቱን፣ ግርፋቱን፣ ችንካሩን የመሳሰሉትን ሁሉ የሚያሳስብ ዕለት ነው ማለት ነው። ይሄ ሳምንት በተለምዶ ዓመተ ፍዳ ዓመተ ኩነኔ እያልን የቀደመውን በባርነት የነበርነው በዲያብሎስ አገዛዝ ስር የነበርነው በሞት ጥላ ስር የነበርንበትን ዘመን የምናስታውስበት፣ ይሄ ዘመን ደግሞ በጌታችን በኢየሱስ ክርስቶስ ነፃ የወጣንበት፣ ባርነታችን ወደ ነፃነት፣ ሞታችን ወደ ሕይወት የተቀየረበት ሳምንት ነው ማለት ነው። ጌታችንና አምላካችን መድኃኒታችን ኢየሱስ ከሰማየ ሰማያት ወርዶ ከድንግል ማርያም ተወልዶ በሥጋ ማርያም ተገልጦ ለሰው ልጆች ሲል 13 ሕማማተ መስቀል ተቀብሎ በመስቀል ላይ ሞቶ ተቀብሮ በሦስተኛው ዕለት ተነስቶ ወደ ባሕርይ አባቱ ወደ አብ ወደ ባሕርይ ሕይወቱ ወደ መንፈስ ቅዱስ በክብር በልዕልታ በምስጋና በይባቤ አድርጓል ማለት ነው። ቤተክርስቲያናችን በዓላትን በተለያየ መንገድ ታከብራለች። በዓላት በተለያየ መንገድ ይከበራሉ። በማህሌት፣ በሰዓታት፣ በቅዳሴ፣ በውዳሴ፣ በእልልታ፣ በዝማሬ፣ በጸናጽል፣ በከበሮ በዓላት ይከበራሉ። በጾም፣ በጸሎት፣ በስግደት ደግሞ ቤተክርስቲያናችን በዓላትን ታከብራለች። እንግዲህ ይህ የሕማማት ሳምንት በጾም፣ በጸሎት፣ በስግደት የሚከበር አንዱ በዓል ነው ማለት ነው። ስለዚህ በዚህ ሳምንት ከሚደረጉ ነገሮች አንዱ ጾም፣ ጸሎት፣ ስግደት ነው። የማይደረጉ በርካታ ነገሮች አሉ። በዚህ ሳምንት ሞት ቢኖር ስርዓት አይሆንም። በዚህ ሳምንት ክርስትና ቢኖር አይነሳም። በዚህ ሳምንት ዝክር ቢኖር አይዘከርም፣ አይደረግም። የዕለት በዓላት እንኳን ቢኖሩ ወይ ቀድመው ይደረጋሉ አሊያም ደግሞ ከሕማማቱ በኋላ ከትንሣኤ በኋላ ዝክር ቢኖር ቀድሞ ከሆሳዕና በፊት ይደረጋል። ወይም ደግሞ ከሕማማት ከትንሣኤ በኋላ ሕማማት ካለፈ በኋላ ትንሣኤን በዓል ውለን አልፎ ይደረጋል። ክርስትና ቢኖር ከሕማማት በፊት ቀድሞ ይደረጋል። ወይም ደግሞ ከሕማማት ከትንሣኤ በኋላ ቀድሞ ይደረጋል። በሕማማት ሳምንት ለሕማማት ልጅነትን የሚያስገኝ ጠላ ደስታን የሚያስገኙ ነገሮች አይደረጉም። በዚህ ሳምንት በሙሉ የሚደረገው ምንድን ነው? ለሰው ልጆች ብሎ ጌታችን ኢየሱስ ክርስቶስ ያደረጋቸውን ነገሮች ሁሉ እያስታወስን ቅዱስ ዮሐንስ አፈወርቅ በቅዳሴው ላይ የምትወዱት አልቅሱለት እንዳለ በጾም በጸሎት በስግደት የምናሳልፍበት ከሌሎች ጊዜያት በተለየ ይልቅ ቤታችንን ንብረታችንን ጥለን በቤተ ክርስቲያን በጠዋትም በማታም
ሙሉ ጊዜያችን በቤተክርስቲያን የምንውልበት፣ የምናረክበት፣ የምንጸልይበት ቅዱስ ጳውሎስ በመልእክቱ ሞቱን በሚመስል ሞት ከእርሱ ጋር ተተባበርን፣ ትንሣኤ ደግሞ ከእርሱ ጋር እንተባበራለን እንዳለው ክርስቶስ የተነሳውን ትንሣኤ ለመነሳት ክርስቶስ የታዘዘውን ክብር መታመን ያስፈልጋል። ክርስቶስ የተቀበለውን ጽዋዕተ መከራ ማስታወስ ያስፈልጋል፣ ማሰብ ያስፈልጋል። እርሱ ስለማንም ብሎ አይደለም። እርሱ ስለኛ ብሎ ተገርሟል። እርሱ ስለኛ ብሎ ተሰቅሏል። እኛ ስለ እርሱ ብለን ስለኛ ብለን እናስባለን። ስለኛ ብለን ስለራሳችን ብለን መከራውን እናስታውቃለን። ታላቁ ሊቀ ሰማዕታት ቅዱስ ጊዮርጊስ የሾህ ችንካር አሰርተው አጥልቅ ባሉት ጊዜ ተሰማውና ከመከራው ሊያፈግስ ከመከራው ወደ ኋላ ሊላስ የክርስቶስ ስቅላት ታስበውና እርሱ ስለኔ ይህን ሁሉ መከራ ይህን ሁሉ ከተቀበለ እኔ ስለራሴ ብዬ ይህን ሁሉ መከራ ማልቀበለው ማልታገሰው ለምንድን ነው ብሏል። ስለዚህ በጾም በጸሎት በስግደት በዓሉን በድምቀት እናሳልፋለን ማለት ነው። በዚህ ጊዜ ከሚጠየቁ ጥያቄዎች አንዱ የግዝት በዓላት በተመለከተ የግዝት በዓላት ሕማማት አንዱ እንዲሆኑ ይሰገዳሉ አይሰገድም? ለምሳሌ የእመቤታችን በ21 የቅዱስ ሚካኤል በ12 የባለ ወልድ በ29 ይሁን እዚህ በዓላት ይሰገዳሉ አይሰገድም? ግን በተደጋጋሚ ብዙ ጊዜ የሚነሱ ጥያቄዎች ናቸው። በሰሙነ ሕማማት የሚከለከል የስግደት አይነት የለም። የምንሰግደው የአምልኮት ነው። የምንሰግደው ሕማሙን መከራውን ስቅለቱን እያሰብን ነው። የንስሐ ስግደት አይደለም የምንሰግደው። ፈጣሪያችንን የተቀበለውን መከራ እያሰብን ነው የምንሰግደው። ስለዚህ የትኛውም በዓል ይሁን የቅዱስ ሚካኤል ቢሆን የእመቤታችን ቢሆን በዓለ ወልድ ቢሆን ምንም አይነት በዓል ቢሆን በሕማማት ሳምንት ከዋለ በዓሉ የሚከበረው በስግደት ነው። ቤተክርስቲያናችን አንዱ በዓል የምታከብረው በጾም ታከብራለች፣ በጸሎት ታከብራለች፣ በስግደት ታከብራለች። ስለዚህ በዓሉን በጾም በጸሎት በስግደት ተወስነን እናከብረዋለን። የንግስ በዓል ቢሆን መግቢያችን የሚነሳ ነው። ከትንሣኤ በኋላ አሳልፈን በዓሉን እናከብራለን። ስግደቱ ግን አይቋረጥም፣ ስግደቱ ግን አይታለፍም። ስለዚህ ምንም አይነት በዓል ቢሆን በሕማማት አይታለፍም። በሕገ ቤተክርስቲያንም የታዘዘ በዓላቱ ቢሆኑ ወደ አልፈው እንዲከበሩ ይታዘዛል እንጂ ስግደቱ እንዲቀር አይደረግም። እንዲሁም የሳምንቱ የጌታን ሕማም ሞቱን ስቅለቱን የምናስብበት ትኩረታችንን ሁሉ እሱ ላይ የምናደርግበት ስለሆነ አይቋረጥም። የስግደት ሳምንት ነው። የስግደት ሳምንት ነው። እንዲሁም ሙሉ ጊዜያችንን ሁሉም ነገር በቤተክርስቲያን ልንውልበት ሲሆን በዘመነ ነገሥት በሰሙናት ሊደረጉ የሚገባቸውን ጥንቃቄዎች ሲዘረዘር ክርስቲያኖች ሁላቸውም በጾም በጸሎት እንዲሁም በስግደት ራሳቸውን ዝቅ እያደረጉ እንዲሰግዱ እንዲታዘዙ ያዝናል። በጣም ተድላ ደስታ የሚባሉ ነገሮች ስለማይፈቅዱ ስጋዊ ተድላ ደስታ ሊሰጡ የሚችሉ ነገሮች በሙሉ አይደረግም። ግብረ ሕማማትን እየተነበበ እየተተረጎመ እሱን እየሰማን በየሰዓቱ መላልሰ ወዛችን እስኪንጠበጠብ ድረስ ነው። እሱ በጌቴሴማኒ በአትክልቱ ቦታ ስለኛ ብሎ ወዙ እየተንጠበጠበ እንደሰገደ ሁሉ ደግሞ በመስቀል ላይ እንደፈሰሰ ሁሉ ወዛችን እየፈሰሰ ወዛችን እስኪንጠበጠብ ድረስ አብዝተን የምንሰግድበት በዓል አብዝተን የምንሰግድበት ወቅት ነው እንጂ የሚከለከል ስግደት የለም። የሚከለከል ቀኖናም የለም። በሕገ ቤተክርስቲያን በፍትሐ ነገሥት በሌሎች የሥርዓት መጻሕፍቶችም የግዝት በዓላት ክብራት ላይ ቢሆኑ በስግደት ያል በዓሉ በጸሎት በስግደት ተከብሮ ይውል ነው የሚያዘው እንጂ በዓሉ እንዲሁ እንድናውል ወይም በዓሉ እንዲሁ እንድናሳልፍ ወይም አይጠይቀንም ማለት ነው። እንደዚህ አይነት ሥርዓትም የለም። ስለዚህ ከሰኞ እስከ ዓርብ ያሉት የሕማማት ሳምንት ያሉ ዕለታት በሙሉ ሲሰገድባቸው የመጨረሻዋ ቀዳሚት ንዑስ ትባለዋል። አንዷን ዕለት ግን በጾም በጸሎት ብቻ እናሳልፋታለን። ስግደት ግን አንሰግድባትም። ቀዳሚት ራስ የተሻረች ቅዳሜ ከዓመት አንድ ቀን የምትጾም ብቸኛዋ ዕለት ስለሆነ የትኛውም የግዝት በዓላት ቅዳሜ አይጾም፣ ጾም የለም። በዓመት አንድ ቀን የምትገኘዋ በሕማማት ሳምንት የምትገኘዋ ቅዳሜ ግን ብቸኛዋ
በጾም የምትከበር በዓል ቀዳም ሲሆን የተሻረች ቅዳሜ በጾም የተሻረች ማለት ነው። አትጾም የነበረው እንድትጾም ስለሆነ እንድትጾም ስለታዘዘ ይህም በስራ በሳነገችም በሌሎች የጥራት መጣቶችም ቅዳሜን በጾም በጸሎት እንድናሳልፍ ስግደት ግን መስገድ እንደማይገባ አስቀምጠውልናል፣ ደግገውልናል ማለት ነው። ስለዚህ በዓሉን በጾም በጸሎት በስግደት እናከብረዋለን። ባጭሩ በሕማማት ሳምንት የሚውል የትኛውም አይነት የግዝት በዓላት ቢኖር ስግደት ይፈቀዳል። እንደ ሌሎች ዕለታት አጉልተን መላልሰን የምንሰግድበት ሞቱን የምናስብበት ሕማሙን ስቅላቱን ችንካሩን ስለ ሰው ልጆች ብሎ ጌታችን ኢየሱስ ክርስቶስ የተቀበላቸው ጠዋት መከራዎች ሁሉ እያስታወስን ራሳችንን የምንጎትበት ራሳችንን የምናስገዛበት የበለጠ ወደ እግዚአብሔር የምንቀርብበት ሳምንት ስለሆነ በዛ አይነት በእንዲህ አይነት መንገድ በዓሉን እናከብረዋለን።